ጤና ይስጥልኝ ክቡራን የሀገሬ ኢትዮጵያ ሚዲያ ቤተሰቦች፣ ይህ ለሁለት ሳምንት የሚቆይ የሙከራ መረጃ ዝግጅታችን ነው። ዛሬ ሚያዝያ 24 2018 ነው። ለአሁን ያዝናቸው መረጃዎች እናቀርባለን። መጀመሪያ ዋና ዋናዎቹን ኢትዮጵያ ድንበር የለሽ የጋዜጠኞች የመብት ተሟጋች ድርጅት ባወጣው ደረጃ አስከፊ ደረጃ ላይ መሆኗን ገለጸ። ፖሊስ የታዋቂዋን ቲክቶከር የቦንቱ አክቶላን አሟሟት እየመረመረ መሆኑን ተናገረ። የዛይድ በጎ አድራጎት የ5 ኪሎ ሜትር የጎዳና ላይ ሩጫ ነገ ይካሄዳል። የዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል አዲስ አበባ የሚገኘውን ባለ 2 ፎቅ ቤታቸውን ለመቄዶንያ ሰጡ። አሁን ዝርዝሩን አቀርብላችኋለሁ፣ ከኔ ጋር ቆዩ። RSF ባወጣው የፕሬስ ነጻነት ሁኔታ በሚመዘንበት የ2026 ዓለም አቀፍ ዝርዝር ውስጥ የኢትዮጵያ 146ኛ ሆነች ተባለ። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF ባወጣው ፕሬስ ነጻነት ሁኔታ በሚመዘንበት የ2026 ዓለም አቀፍ ዝርዝር ውስጥ ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ እንደምትገኝ ተገለጸ። ድርጅቱ ባሳለፍነው የአውሮፓውያን ዓመት ባወጣው ዝርዝር ኢትዮጵያ 145ኛ ደረጃ ላይ የነበረች ሲሆን በአሁኑ ወቅት ደግሞ ወደ 148ኛ ዝቅ ማለቷን ጠቅሷል። በዚሁ ዝርዝር ውስጥ በአንደኛ ደረጃ የተቀመጠችው ኖርዌይ ስትሆን የመጨረሻው ማለትም 180ኛ ደረጃውን ያዘችው ደግሞ ኤርትራ መሆኑ የተጠቀሰ ሲሆን ከግማሽ በላይ የሚሆኑት የዓለም ሀገራት ለፕሬስ ነጻነት አስቸጋሪ ወይም በጣም አሳሳቢ ምድቦች ውስጥ የሚወድቁ መሆናቸው ተመላክተዋል። የአዲስ አበባ ፖሊስ በወጣት ቦንቱ ዋክቶላ ሞት ላይ ምርመራ መጀመሩን አስታወቀ። በማህበራዊ ሚዲያ ታዋቂ በነበረችው ወጣት ቦንቱ ዋክቶላ ህልፈት ዙሪያ የአዲስ አበባ ፖሊስ ሰፊ የምርመራ ስራ መጀመሩን ገለጸ። ወጣቷ በአዲስ ከተማ ክፍለ ከተማ ሳንሱሲ አካባቢ በሚገኝ መኖሪያ ቤቷ ውስጥ ህይወቱ አልፎ መገኘቱን ተከትሎ ፖሊስ የሞቷን ትክክለኛ መንስኤ ለማወቅ የተለያዩ መረጃዎችን በማሰባሰብ ላይ ይገኛል ተብሏል። የፖሊስ ምርመራ ትኩረት በአዲስ አበባ ከተማ ክፍለ ከተማ የብርጭቆ አካባቢ የወንጀል ምርመራ ኃላፊ አቶ ስንታየሁ አየለ ለቢቢሲ እንደገለጹት ፖሊስ መኖሪያ ቤቷ ድረስ በመሄድ የመጀመሪያ ደረጃ ማጣሪያ አድርገዋል። በወቅቱ ቤቱ ተዘግቶ የነበረ ሲሆን ፖሊስ ወደ ውስጥ በገባበት ወቅት አስከሬኑ በመጸዳጃ ቤት ውስጥ ተገኝቷል ብለዋል። ምርመራው በአሁኑ ወቅት በሁለት ዋና ነጥቦች ላይ ትኩረት አድርገዋል። አንደኛ የሕክምና ምርመራ ሲሆን የሟች አስከሬን ወደ ምኒልክ ሆስፒታል ተልኮ የሞቷ መንስኤ በሳይንሳዊ መንገድ ለማረጋገጥ ምርመራ እየተደረገ ይገኛል። ሁለተኛ የዲጂታል መረጃዎች ፍተሻ ሲሆን ወጣቷ ህይወቷ ከማለፏ ጥቂት ሰዓት ቀደም ብሎ በማህበራዊ ሚዲያ ወይም ቲክቶክ ላይ ያጋራቸው የቪዲዮ መልእክት ፖሊስ እንደ አንድ የምርመራ ግብዓት እየተጠቀመበት ነው። በቪዲዮ ላይ የገለጸቻቸው ቃላት ከድርጊቱ ጋር ያላቸውን ግንኙነት የማጣራት ስራም እየተከናወነ ነው። ፖሊስ እንደገለጸው ምንም እንኳን የመጀመሪያ ደረጃ ምልክቶች ራሷን እንዳጠፋች ቢያሳዩም ድርጊቱ የተፈጸመበትን ምክንያትና ሌሎች ተያያዥ ጉዳዮችን ለማረጋገጥ የምርመራ ውጤቱን መጠበቅ አስፈላጊ መሆኑን አሳስበዋል። ወጣቷ በቅርቡ ትዳር መስረታ የነበረችና ወደ 1 ሚሊዮን የሚጠጉ ተከታዮች ያሏት የዲጂታል ይዘት ፈጣሪ ነበረች። የፖሊስ ምርመራ ውጤት እንደተጠናቀቀ ለህዝብ ይፋ ይደረጋል ብሏል ፖሊስ። ነገ ለሚካሄደው የዛይድ በጎ አድራጎት የ5 ኪሎ ሜትር የጎዳና ላይ ሩጫ የሚዘጉ መንገዶችን ፖሊስ አሳውቋል። መነሻውና መድረሻውን መስቀል አደባባይ የሚያደርገው ዓለም አቀፍ የዛይድ የበጎ አድራጎት የ5 ኪሎ ሜትር ጎዳና ላይ ሩጫ ዱባይ፣ ኒውዮርክ፣ ቤጂንግ እና ናይሮቢ ሲካሄድ ቆይቶ በነገው ዕለት በአዲስ አበባ ከተማ ይካሄዳል። ሩጫው ከመስቀል አደባባይ መነሻውን አድርጎ በለገሃር መብራት፣ በብሔራዊ ቲያትር መብራት አድርጎ የቀድሞ ኢቢሲ መብራት ላይ ዞሮ በሰንጋተራ መብራት፣ በሜክሲኮ አደባባይ በቡናና ሻይ ለገሃር በማድረግ ፍጻሜው መስቀል አደባባይ ይሆናል። ይህ የጎዳና ላይ ሩጫ ተጀምሮ እስኪጠናቀቅ የተወሰኑ መንገዶች ለተሽከርካሪዎች ዝግ እንደሚደረጉ የአዲስ አበባ ፖሊስ አስታውቋል። በተጨማሪም ለፕሮግራም ሲባል ከዛሬ ሚያዝያ 24 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ በመስመሮቹ ላይ ለአጭርም ይሁን ለረጅም ጊዜ ተሽከርካሪዎች አቁሞ መሄድ የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ህብረተሰቡ ማንኛውንም ለጸጥታ ስጋት አጠራጣሪ ነገሮች ሲያጋጥሙት በነፃ የስልክ መስመሮች ደውሎ እንዲያሳውቅም ፖሊስ ጨምሮ አስታውቋል።
የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሩፋኤል በአዲስ አበባ ቃሊቲ ገብርኤል የሚገኘውን ባለ 2 ፎቅ እና ቴራስ ያለው ቅንጡ ዘመናዊ ብዙ ክፍሎች ያሉትና ጥራቱና ደረጃውን የጠበቀውን በ544 ካሬ ሜትር ላይ ያረፈ ቤት ሙሉ በሙሉ ለመቄዶንያ በስጦታ አበርክተዋል። ይህ ቤት ከ20 ዓመታት በፊት በ4 ሚሊዮን ብር ባልሞላ ወጪ እንዲሁ ሆኖ የተገነባ ሲሆን በአሁኑ ሰዓት ግን 120 ሚሊዮን ብር ይገመታል ተብሏል። ቤቱ ወላጆቻቸውን ላጡ ህፃናትና አረጋውያን ታስቦ የተሰራ ሲሆን ላለፉት 20 ዓመታት ሲከራይ የቆየውም የኪራይ ገቢው ለአረጋውያንና ለወላጅ አልባ ህፃናት ድጋፍ እንዲውል ሲደረግ ቆይቷል። ብፁዕነታቸው ያሳዩት ደግነትና ርህራሄ እንዲሁም ለአረጋውያን ያላቸው ልባዊ አሳቢነት ሌሎች ደጋግ ኢትዮጵያውያን የልግስና እጃቸውን እንዲዘረጉ በር የሚከፍት አብነት ምሳሌ የሚሆን ተግባር ነው ተብሏል። መቄዶንያ እስካሁን 56 ቅርንጫፎች ያሉት ሲሆን ይህንን ግዙፍ ቤት በመጠቀም አንድ ተጨማሪ ቅርንጫፍ በመጨመር ወደ 57 እናሳድገዋለን ተብሏል። የቤቱ ርክክብ እሁድ ግንቦት 2 ቀን የሚከናወን በመሆኑ የሚዲያ አካላትና ማገዝ የሚፈልጉ ሁሉ ቃሊቲ ገብርኤል እንዲገኙ ተጋብዘዋል። የኢትዮጵያ መንግስት በውጭ ሀገር የሚኖሩ ዜጎቹን ህይወት፣ ክብርና ጥቅም የመጠበቅ ግዴታ አለበት አለ ኢዜማ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደቡብ አፍሪካ በሚኖሩ ኢትዮጵያውያንና ሌሎች አፍሪካውያን ስደተኞች ላይ እየፈጸመ ያለውን አስከፊ ጥቃት፣ ግድያ፣ ስቃይ፣ ዝርፊያና የንብረት ውድመት አጥብቆ እንደሚያወግዝ አስታውቋል። ኢዜማ ዛሬ ሚያዝያ 4 2018 ዓ.ም ባወጣው መግለጫ እንዲህ ያሉ የጥቃት ድርጊቶች ተቀባይነት የሌላቸው ኢሰብአዊና የአፍሪካዊ አንድነትን፣ ትብብር፣ የጋራ እድገት መንፈስ ጋር የሚጋጩ ናቸው ብለዋል። የደቡብ አፍሪካ መንግስትና የሚመለከታቸው አካላት የንጹሃንን ህይወት ለመጠበቅ፣ ስርዓት ለማስከበር፣ አጥፊዎችን ለፍትህ ለማቅረብ እንዲሁም በአገሪቱ የሚኖሩ ስደተኞችን ደህንነትና ክብር ለማረጋገጥ አስቸኳይና ወሳኝ እርምጃዎች እንዲወስድ ጠይቀዋል። ኢዜማ የኢትዮጵያ መንግስት ጥቃትና ስደት እየደረሰባቸው ያሉ ኢትዮጵያውያንና ሌሎች አፍሪካ ስደተኞች በአፋጣኝ ጥበቃ እንዲደረግላቸው ያሉትን ዲፕሎማሲያዊ መንገዶች ሁሉ በመጠቀም በአስቸኳይና በጽኑ እንዲነጋገር ጥሪ አቅርበዋል። የኢትዮጵያ መንግስት በውጭ ሀገር የሚኖሩ ዜጎቹን ህይወት፣ ክብርና ጥቅም የመጠበቅ ግዴታ አለበት ያለው ኢዜማ ከአፍሪካና ከዓለም አቀፍ አጋሮች ጋር በመቀናጀት አፋጣኝ እርምጃ፣ ተጠያቂነትና ዘላቂ የደህንነት እርምጃዎች እንዲወስዱ መጠየቅ ይኖርበታል ሲል አሳስቧል። በዚህ ወሳኝ ወቅት ተጨማሪ የሰው ህይወት መጥፋትን ለመከላከልና ተጋላጭ የሆኑ ማህበረሰቦችን ለመጠበቅ ጠንካራ ዲፕሎማሲያዊ ጫናና ቁርጠኛ አመራር አስፈላጊ መሆናቸውን ጠቅሷል። ኢዜማ በደቡብ አፍሪካ የሚኖሩ ኢትዮጵያውያን በዚህ አስቸጋሪ ወቅት አንድነታቸውን እንዲጠብቁ፣ እርስ በርሳቸው እንዲረዳዱ፣ ንቁ እንዲሆኑና ከህጋዊ አካላት ጋር እንዲተባበሩ ጥሪ አቅርበዋል። በእነዚህ አሳዛኝ ክስተቶች ለተጎዱ ኢትዮጵያውያንና ለመላው አፍሪካ ማህበረሰቦች ያለውን ሙሉ አክብሮትም ገልጸዋል። የሰው ሰራሽ አስተውሎት የሙዚቃ ውድድር አሸናፊ የ500,000 ብር ሽልማት ተበረከተለት። ለአንድ ወር ሲካሄድ የቆየው የኤአይ ሙዚቃ ፈጠራ ውድድር በትናንትናው ዕለት ፍጻሜውን አግኝቷል። ለፉክክሩ የቀረቡ የሙዚቃ ስራዎች 600 እንደነበሩ የውድድሩ አዘጋጅ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታውቋል። ከ1 እስከ 3 የወጡት ተወዳዳሪዎች ከ500 እስከ 200 ሺህ ብር ተሸላሚ ሆነዋል። ውድድሩ ቴክኖሎጂን ለጥበብና ለሀገራዊ ታሪክ ስራዎች ለማዋል አዲስ መንገድ የከፈተ መሆኑ በማጠናቀቂያ ዝግጅቱ ላይ ተገልጿል። ክቡራን የሀገር የኢትዮጵያ ሚዲያ ተከታታዮች ለዛሬ የነበረን መረጃ ይሄን ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ